ወደ ቀጣይ መረጃ አለፍን። በኢትዮጵያ የተፈጥሮ ጋዝ በነዳጅ ማደያዎች ማከፋፈል ሊጀመር ነው። የካሉብ የተፈጥሮ ጋዝን ለማከፋፈል 3 ማደያዎች ግንባታ እየተከናወነ ነው። በሶማሌ ክልል መስከረም 22 ቀን 2018 ዓ.ም የተመረቀው ካሉብ የተፈጥሮ ፈሳሽ ጋዝ በቅርቡ በ3 ማደያዎች ማቅረብ እንደሚጀመር የነዳጅና ኤነርጂ ባለስልጣን ማስታወቁን የሪፖርተር ዘገባ አመለከተ። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ደስታው መኳንንት በሶማሌ ክልል ካሉብ የሚወጣውን ጋዝ ማከፋፈል የሚያስችሉ 3 ማደያዎች በግል ኩባንያዎች እየተገነቡ መሆናቸውንና አፈጻጸማቸው ወደ መጨረሻው ምዕራፍ ላይ መድረሱን ገልጸዋል። ፈሳሽ የተፈጥሮ ጋዝ ፕሮጀክት እየመራ የሚገኘው የቻይና የነዳጅ ፍለጋ ድርጅት ፖሊ ጎልደን ኮንከርድ ግሩፕ ከአንድ ኩባንያ ጋር በመጣመር በአዲስ አበባ ከተማ ቃሊቲ አካባቢ አንድ ማደያ ያቋቋመ ሲሆን ቀሪዎቹ ደግሞ በአዳማና በድሬዳዋ ከተሞች እየተገነቡ መሆናቸው ተገልጿል። የማደያ ግንባታ ከፍተኛ ኢንቨስትመንት የሚጠይቅ መሆኑን ከዜሮ በታች 161 ዲግሪ የቀዘቀዘ ጋዝ የሚከማችበት እንደሚሆንና እንደ መደበኛ ማደያ በባህሪውና በሚጠይቀው ቴክኖሎጂ በቀላሉ የሚከናወን አለመሆኑን ባለስልጣኑ አስረድተዋል። ሆኖም የተፈጥሮ ጋዝ ማደያዎችን በመገንባት ምን ያህል ገንዘብ ኢንቨስት ተደርጓል የሚለውን ግን ከመግለጽ ተቆጥበዋል። የሶስቱ ማደያዎች ግንባታ የመሬት ላይ ስራ ማለቁንና ቀጣዩ ተግባር ወደ ጅቡቲ እየገቡ ያሉትን የተፈጥሮ ጋዝ ታንከሮች በሚቀጥሉት 5 ቀናት ውስጥ ወደ ሀገር ማስገባትና መትከል እንደሚሆን ዋና ዳይሬክተሩ አብራርተዋል። ከዚያም በዓመት 111 ሚሊዮን ሊትር ማምረት ከሚያስችለው የካሉብ ፈሳሽ የተፈጥሮ ጋዝ ፕሮጀክት በመጀመሪያው ዙር በሚቀጥለው 1 ወር ውስጥ ወይም ከዚያ ባጠረ ጊዜ ውስጥ ማከፋፈል እንደሚጀመር ጠቁመዋል። የስርጭት ሙከራው በአዲስ አበባ የህዝብ ትራንስፖርት በሚሰጡ የከተማ አውቶቡሶች፣ በግል ኢንቨስትመንት ወደ አገር በገቡ ወይም በሚገቡ ትልልቅ ተሽከርካሪዎች እንዲሁም ሴራሚክ በሚያመርት አንድ ኩባንያ እንደሚጀመር ተናግረዋል። ሂደቱ እስካሁን የዘገየ የተመረተውን ጋዝ የሚጠቀም ተሽከርካሪ ባለመዘጋጀቱ ምክንያት መሆኑን ጠቅሰዋል። ባለፉት ዓመታት ለታለመለት የነዳጅ ድጎማ መንግስት ያወጣው ከ33 ቢሊዮን ብር በላይ መሻገሩን ያስረዱት ዋና ዳይሬክተሩ የአዲስ አበባ ከተማ የነዳጅ ፍጆታን በተፈጥሮ ጋዝ መተካት ከተቻለ ይቀርብ የነበረውን የነዳጅ ድርሻ ወደ ሌሎች አካባቢዎች በማሸጋገር እጥረቱን ለመቅረፍ እንደሚያስችል ገልጸዋል። የካሉብ ፕሮጀክት ሁለተኛ ምዕራፍ ሲጠናቀቅ ማደያዎችን በተለያዩ የአገሪቱ ክፍሎች አልፎ አልፎ መገንባት እንደሚቀጥል፣ ቢያንስ በትልልቅ ከተሞች አንድ ማደያ ይኖራል ተብሎ እንደሚታሰብ ተናግረዋል። የካሉብ ፕሮጀክት ሁለተኛ ምዕራፍ በዓመት 1.33 ቢሊዮን ሊትር ፈሳሽ የተፈጥሮ ጋዝ የማምረት አቅም እንደሚኖረው መገለጹ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ የካሉብ ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ምዕራፍ መስከረም 22 ቀን 2018 ዓ.ም ሲመረቅ ባስተላለፉት መልእክት ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ማዳበሪያ ለማምረት ወሳኝ የሆነውን ግብዓት በማቅረብ የምግብ ሉዓላዊነትን ለማረጋገጥ እየተደረገ ባለው ጥረት የማዕዘን ድንጋይ ሆኖ ያገለግላል ማለታቸው ይታወሳል። ዘገባው የሪፖርተር አማርኛ ጋዜጣ ነው።